eeggannee hamilee fi yaada jirootaa sana xuquudhaaf dubbanna waan ta'eef san nuuf hubadhaa. Isiniin jechuu barbaannaa galatoomaa waan nu hubattanii fi haga danda'ametti immoo namootni maaliif akka nuti ejjennoo kana qabaanne isiniif hin galle yoo jiraate ibsa dabalataa barbaadan yoo jiraattan immoo hojiin keenya hubannoo uumuudha. Hubannoo waliif uumuudha, marii taasisuudha. Waan ta'eef iyyuu wanti isin jala darbee jiraate yeroo nuti adii kaawwannu yeroo ormi gurraacha kaawwatu wanti gaaffii isinitti ta'e yoo jiraate qajeelummaadhaan nu gaafadha. Qajeelummaadhaan hamma beeknu irraa isinii deebisna. Hamma beekne immoo itti gaafannatti qoranna isiniin jechuu feena. Daddafaatiitti bubbu'amee nama 300tu seenaa jira. Soba wajjin jechuudha malee nama 19 hanqata hayyee ሰኒፉ ያ ዱፌጅራ እናመሰግናለን። የሚሳደብ ተቃራኒ ሐሳብ ያለው ሰው ይሄ የስድብ ቤት አይደለም፣ የሐሳብ መግለጫ ቤት ነው። ሐሳብ ብቻ ነው የምናስተናግደው። ሐሳብ ያለው ሰው መቃወም ይፈልግም ሰው እኔም አለው ወብሳም አለን፣ ሁላችንም መወያየት እንችላለን። ስለዚህ ሐሳብ ያለው ሰው መግባትና መከራከር ይችላል። በአጠቃላይ ግን እዚህ ጋር ለመሳደብ አፍ ለመክፈት የሚያወራ ሰው ቦታ የለንም፣ ብሎክ እናደርጋለን። ሞዴሬተሮች አሉ ብሎክ የሚያደርጉ። ሁላችንም ለመወያየት ነው። ስድብ የየትኛውም ሃይማኖት መገለጫ አይደለም። ስድብ የየትኛውም ሐሳብ ማንጸባረቂያ አይደለም። ስድብ የደካሞች መገለጫ ነው። ስለዚህ የምትሳደቡ ሰዎች ከየትኛው ሃይማኖት እንደሆናችሁ ማን ወግናችሁ እንደምትሳደቡ እኛ አናውቅም። እኛ የምናውቃት ኦርቶዶክስ የምትሳደብ አይደለችም። እኛ የምናውቀው የአማራ ህዝብም ከሆነ የሚሳደብ አይደለም። ፈሪሃ እግዚአብሔር ያለው ህዝብ ነው። የምትሳደቡ ሰዎች ማንን እንደምትወክሉን ያላውቅም። በአጠቃላይ ግን ኦብሳ ካንተ ልጀምር እስኪ። እዚህ ጋር አንድ ደደብ ይታየኛል። ብሎክ እያደረግኩ ሄዳለሁ። በዛው ታዋቸው ብሎክ አታርጋቸው። ግን ስድቡን ከጽፈት ይልቅ ድፍረት ኖሯችሁ ፊት ለፊት መጣችሁ ብትሳደቡ ጥያቄ ካላችሁ ብትጠይቁ በትህትና መልስላችኋለን። እናንተም በዚሁ ልክ ትህትና ትማራላችሁ። ግን ፕሊዝ ሃይማኖቱ አሁን እኔ የኦርቶዶክስ እምነት ተከታይ አይደለሁኝም። ሀብትሽ ግን የኦርቶዶክስ እምነት ተከታይ ነው። ሲያስረዳ ሐሳቡን በቀናነት ነው ሲያስረዳ ሐሳቡን በአመክንዮ ነው ወይንም በምክንያታዊነት ሎጂካሊ ምንድነው ልክ ወይንም ደግሞ ልክ ያለው ነው ብሎ ነው እንጂ የሚያስረዳው እናት እንዲት ይሁን እንደዚህ ያለ አይደለም። እንደምታዩት የአማራ ማህበረሰብ ፈራ እግዚአብሔር ያለው ህዝብ ነው እያለ ነው የሚናገረው። አማራን አስገባው እስቲ። ከዚህ በፊትም ሊገባ ፈልጎ ነበረ፣ አስገባው። አማራ አቋላህ የሚለው ማለት ነው አስገባው። አማራ አቋላህ ሳቆ ተሳዳቢ ነበረ። አሁን ከተሻሻለው አላውቅም። ብቻ ግን ይባል ይለው ተሳዳቢ ሰው አላስገባም። አይ አስገባው ችግር የለም። ኦኬ አማራ ኦኬ። እና በተገናኘው አስገብተናል። እንኳን ከክለባውስ ወደ ቲክቶክ መንደር በተላም መጣ። እንደምን አለ? ሰላም አይ አኪላ ነው ግን እንደው ነው የተሳደበው። ይሄ ነገር ፍለጋ ነው። ሰላም ኧረ አይደለም። ያው ከናዝሬት እንዴት አዳማ አላልኩኝም፣ ከናዝሬት ነው ያልኩት። እንዴት አዳኝ ይወጣል ነው የሚለው ወይስ ከቤት ነው? እኔ ረስቼዋለሁ በጥቅሱን። ምናልባት ከክለባውስ መንደር የመጣ ሰው አብዛኛው እንደዛ ነው። አንተንም ሳቅህ እንደዛ ይመስለኛል ወይ ተሳስቼ ነው? የ2 ዓመት ታሪክ ሊሆን ነው ያለው እና እንኳን በሰላም መጣ። ሰላም ብያለሁ። እንዴት በቪዲዮ ብትገቡልን በጣም ደስ ይላል፣ እየተያየን ብናወራ። እሺ ፌሻል ኤክስፕሬሽናችሁንም እያየን። እሺ ጊም ያሳካ ችግር የለም። ያ እና ኤኒሃው ኦብሳ ዛሬ የትግራይ አባቶች አንድ ውሳኔ ያስተላልፈዋል። ትግርኛ ቋንቋን በወንጌል ከማስተማርም አልፎ ትምህርት ከማድረግም አልፎ ቅዳሴ ከግዕዝ ወደ ትግርኛ ቀይረናል ብሎ ዛሬ ኦፊሻሊ ወጥተው ተናግረዋል። አንተም ወንድማችን አማራ አኳላ እየሰማህን ነው። ሶ ምን ተሰማችሁ? ምን እያላችሁ ነው? እዚህ ላይ ኮሜንት እንድታደርጉ። ዘረ ያዕቆብ አስገባኝ እያለ ነው። አስገባ። ሁለት ዘረ ያዕቆብ ብሔርተኛ አማራዎች ናቸው ያሉት። ችግር የለም። እኛ ከብሔርተኛ ጋር ችግር የለብንም። እኛ ደስ የሚለኝ እኔ ብሔርተኛ ነኝ ብሎ ሰው ሲናገር እንዲህ ፊት ለፊት መጥቶ ራሱን ወክሎ ሲናገር እኔ ራሴን ወክዬ የምናገርበት ማላፍርበት የኦሮሞ ህዝብ ከዛ ውስጥ ስለወጣው እኔ ከዚህ ውስጥ ነው የወጣሁት ብሎ የሚናገር ሰው ችግር የለብኝም። ግን ኦሮሞ እንዲህ መሆን የለበትም፣ እንትና እንዲህ መሆን የለበትም፣ የኔ ነው የበላይ የሚለው ሀሳብ ነው ማላስተናግደው እንጂ እኔ ከብሔርተኛ ጋር ምንም ችግር የለብኝም። ደስ ይለኛል። እንኳን ደህና መጣችሁ። ሰከንድ በሰዓት ተቀየረ እንዴ? አቂላ አይ ኖ እንኳን በሰላም መጣ። ያው እኔም ስላላበጠርኩ እንጂ
ጺምም አለክ ከኔ በተሻለ መልኩ ጺምም አለ። ጸጉሬ እንትን ያደረኩት ኤኒዌይስ እናንተ አላበጠርም። ዘራ ያዕቆብ ትመጣለህ? ዘራ ያዕቆብ አንተም ካሜራህን ብከፍትልን ደስ ይለኛል። ሁሉም አንድ ቤት የምትገቡት አንድ በቀደም ዘራ ያዕቆብ ሰላም እንዴት ናችሁ? ሀብታሙ ላናገባው እያለ ነበር። ማን አራታችን እናውራና ከጨረሱ በኋላ ወደ ታች ወርደን ደግሞ ሌላ ሰው እንጨምራለን። ዛሬ እስቲ ሀብታሙ ከኛ ጋር እስቲ በደንብ እንከራከር። ያው እንግዲህ ከኛ በላይ ብሔርተኛ ልታመጡ አትችሉም እዚህ ላይ እና ዛሬ እንደው በደንብ አድርገን ደቂቃ እየተሰጠን ኦብሳም ስለምንተዋወቅ ክለብ ሃውስ ላይ በደንብ አድርገን ብናወራ ምን ይመስላል ሀብታሙ? እኔ በጣም ደስ ይለኛል። ለዛም ነው ሀሳብ ነጻ መድረክ ከኔ በላይ ብሔርተኛ የለም ላልከው ግን እኔ አልስማማም። ምክንያቱም ከአንተ የአማራ ብሔርተኞች ሊኖሩ ይችላሉ። አታውቅም። በአማራ ብሔርተኝነት ከዋና አማራ ውጪ አታውቅም አለ ኦብሳ። ለምን ኦብሳ አትመሰክርም? ብዙ ዋና አማራ እሱ ነው። ያ እኛ ዋና አማራዎች ነን እኮ። የእኛ ፖለቲካ ኢትዮጵያኒስ ጋር ምናምን የተሻሻ አይደለም። ዊ አር ፒውርሊ ብሔርተኛ። ደስ ይላል። ኢትዮጵያውያንን የምትሉ ወይንም ደግሞ አንድ ኢትዮጵያ የምትሉ ሰዎችም ብትገቡ የተሻለ ነው የሚሆነው። ዘረ ያዕቆብ በህግ አምላክ ብለናሃል። እሺ ሀብትሽ ሀሳብን ጀምርና በዛ ሀሳብ ላይ ይቀጥላል። ምናልባት አቂላ ጥያቄ ነበረው ከዚህ በፊት ወይንም ደግሞ በቀደም ሌሊት ላይ በእኔ ሰዓት አቆጣጠር ሌሊት ላይ አንተ ከነ ራስ ጎልድ ጋር ስታወራ መግባት እየፈለገ ነበር እና ሳይገባ ቀርተዋል። ከዛም ተነስቶ ጥያቄ ሊጠይቅ የሚችል ከሆነ ከወቅታዊ ጉዳይ ይሄ ከኦሮሞ እና ብሔር ብሔረሰቦች ሲኖዶስም ጋር አያይዞ የሚጠይቃቸው ነገሮች ካለ ከኦሮሞ ብሔርተኝነት ጋር ተያይዞ የሚጠይቀው ነገር ካለ ከእሱ ጥያቄ እንጀምር ወይስ ከአንተ ሀሳብ እንጀምር? ቤቱ ያንተ ስለሆነ እኔ አንድ ጥያቄ ልጠይቅና በዛ ውስጥ ብትሄዱ ደስ ይለኛል። ስፔሻሊ አሁን ያው ከረንት ኢሹ ኢትስ አ ቢግ ኢሹ ተወደደም ተጠላም whether you are indulging in politics or not, this religious stuff is powerful, right? በስቴት ፎርሜሽን ላይ ምናምን ካለው አስተዋጽኦም ፓወሩም ቀላል አይደለም። በኮንስቲቱዌንሲም ካየ ነው መንግስት መረጠኝ ከሚለው ህዝብ የተሻለ የሚሞትለት ምናምን ያለው ኮንስቲቱዌንሲ ድብን ያለ ስላለው ማይካድ ስለሆነ እሱ ላይ እናርግና እኔ ማይ ኩዌስችን ፎር ዩ ጋይስ ኢዝ ሲኖዶሱ ኢንስቲትዩሽን ነው ብላችሁ ታምናላችሁ? በአዋጅ የጸደቀ 1950 ይመስለኛል በአዋጅ የጸደቀ ሌጋል ኢንቲቲ እንደሆነ አስቀምጦታል። አንድ ይሄ ሲኖዶስ ኢትዮጵያ ውስጥ ያለው የኢትዮጵያ ኦርቶዶክስ ቤተክርስቲያን አንድ ሲኖዶስ ነው ያለው። ያ ሲኖዶስ ማንዴቱ ይሄ ነው፣ ይሄ ማድረግ ይችላል። በውስጡ ያሉ ቀሳውስት ሲሾም እንደዚህ ነው፣ ኦዲት የሚያደርገው እንደዚህ ነው። ቸርቾች አንድ ቸርች ኢትዮጵያ ውስጥ ለመገንባት የኦርቶዶክስ ቤተክርስቲያን የግዴታ ከሲኖዶስ ፍቃድ ይሰጣል ምናምን የሚል የራሱ እንደ ኮንስቲትዩሽን አይነት የራሱ ህግ አለው። ልክ እንደ ምርጫ ቦርድ በአዋጅ ነው የተቋቋመው። ምርጫ ቦርድም ፌዴሬሽን ምክር ቤትም ራሱ አዋጅ አለው። ፕሮክላሜሽኖች አሏቸው፣ መብትና ግዴታ ማለት ነው። ሶ አንድ በፕሮክላሜሽን የተቋቋመን ኢንስቲትዩሽን ከፋኝ ብለህ በላዩ ላይ ኢንስቲትዩሽን መመስረት ይቻላል? this is my question for you guys። ይቻላል? ህጋዊ ነው? ይሄ ነው ጥያቄ። እሺ ሀብትሽ መልስለትና እኔ ጨምርለታለሁ። እየጎደለ ካለ አንተ ሀሳብን አንሳና እኔ። እሺ አመሰግናለሁኝ። እስከማውቀው ድረስ ነው የምመልስልህ። ወይንም ደግሞ ከዛ በፊት ኦርቶዶክስ ሆኜ ሳይሆን ጉዳዩን አንተ እንዳልከው ሆት ኢሹ ስለሆነ እና በርኒንግ ኢሹ ስለሆነ መከታተል ኃላፊነት ወይንም ደግሞ መስማት ባልፈልግ እንኳን መስማት ማልችልበት አጋጣሚ ስለማይኖር በቅርበት እየተከታተልኩት ነው ብልህ ማጋነን ይሆንብኛል ብዬ አላስብም። እና አሁን የተቋቋመው አዲስ ኢንስቲትዩሽን ሳይሆን አሁን ኢንስቲትዩሽን የምንለው ሲኖዶሱን ሳይሆን የኦርቶዶክስ ተዋሕዶ ቤተክርስቲያንን ነው ብዬ ነው የማስበው። አንዱ ከኦርቶዶክስ ተዋሕዶ ቤተክርስቲያን ስር ነው የሲኖዶሱ የሚገባው ብዬ ነው የማስበው። ካላወቅኩኝ ታርመኛለህ። ከዛ
የኦርቶዶክስ ተዋህዶ ኢንስቲትዩሽን ሆኖ ሳለ አምብሬላ ሆኖ ሳለ በዛ ስር ደግሞ አስተዳደራዊና የቋንቋ አጠቃቀምን እንዲሁም ደግሞ መዋቅራዊ የሆኑ ጥያቄዎችን ሲጠይቁ ያልተመለሰላቸው ሰዎች አኩራፊዎቹ ጳጳሳትና መነኮሳት እንዲሁም ደግሞ ቀሲስቶች ያቀረቡት ጥያቄ በጥያቄያቸው መሰረትም ደግሞ እርምጃ ወስደው አሁን በቀኖና መሰረት በሕገ ቤተክርስቲያን መሰረት በተሰጣቸው መብት ተጠቅመው 3 ሆነው ሌሎችም ጳጳሳት ሾመዋል። በሾሙት ልክ ደግሞ ወደ ትራላ ወብሳይ ከህግ አንጻር ብቻ ንገረኝ። የእምነቱን ቶ አንተም አታውቀውም እኔም ማወቅ አያስፈልግም። ከህግ አንጻር በአዋጅ የተቋቋመ ኢንስቲትዩሽን ላይ ስለከፋ ማቋቋም ይቻላል የሚለው ነው። ብዙ ልምዶች አሉን። ከዚህ በመነሳት ተዋህዶም ታድሶም አለና አይደለ? የሆነ አሁን የሚቀየር ነገር የለም በመዋቅሩ ልክ እንሄዳለን ነው ያሉት አይደለ? ህጉን እኔ ስለሚያስኬዳቸው በደንብ ልጠይቅ ይገባል ብዬ እኔ አሁን በምክንያታዊነቱ ከማውራት ውጭ ከኔ ይበልጥ ልጠይቀው የሚገባው በህጉ ጉዳይ ኃይለ ሚካኤል ታደሰ ነው። ምክንያቱም የህግ አማካሪና የሲኖዶሱ ቃል አቀባይ ስለሆነ ማለት ነው። እኔም ብጠይቀኝ ግን የተመሰረተ አዲስ ነገር የለም። ለማጠናከር የተደረገ ነው። የጠፉ በጎችን ፍለጋ የተደረገ መዋቅር ነው እንጂ ወይንም ደግሞ አኖይንትመንት ነው እንጂ ወይንም ሹመት ነው እንጂ ከዛ ያለፈ ይሄኛው ሲኖዶስ የኛ ሲኖዶስ አይደለም አይወክለንም ያሉት ነገር የለም። በዛው ሲኖዶስ ስር ባላቸው ስልጣን በቤተ እምነቱ አስተዳደር በተሰጣቸው ስልጣን ሌላ ኤጲስቆጶሳትን ሾሟቸው። በዛው ልክ ደግሞ የኩነማቲያስ ጉዳይ ያላቸው ማለት ነው። ስለዚህ አሁን የሾሙት ሰዎች ከውጭ የመጡ የሌላ እምነት ተከታዮች አሊያም ደግሞ የፓርላማ አባላት ሳይሆኑ እዛ የቤተ እምነቱ ሰዎች ስለሆኑ ህጋዊ ማንነት አላቸው። ለዛም ነው የሾሙት። የጎደለውን ደግሞ ከኔ በላይ ነው የወንጌላውያን ደግሞ በየአመቱ ይታደሳል መሰለኝ። ልክ እንደ ኤንጂኦ ድርጅት ነበር። አሁን ነው ሎንጊንግ እንዲሆን የተደረገው። ስለዚህ ይሄ ኢንስቲትዩሽን ያልፈቀደው ምንም አይነት እንቅስቃሴ አይሰራም። ምንም ያልፈቀደው ሳይሆን እኔ አንተ እኮ አሁን ያለው ያንን ህግ ማስከበር የነበረበት ማክበር የነበረበት የፌዴራሉ መንግስት ነው። አንቀጽ እንትና ውይይታችንም ወደዛ አጀንዳ ወደ ትግራይ አጀንዳ እንዳይሄድብን ትልቁ ነገር ያንን ነገር ማድረግ ያልፈለገው የፌዴራሉ መንግስት ነው። የትግራይ መንግስት ደግሞ የራሱ የሆነ ህገ መንግስት አለው። የራሱ የሆነ ምክር ቤት አለው። ዋናው የፌዴራሉ መንግስት ህገ መንግስትን ማክበር ስላልፈለገ የትግራይ ምክር ቤት ተሰባሰበና በህገ መንግስቱ መሰረት አዋጅ አጽድቆ ለመጀመሪያ ለራሱ አቅርቧል ለምርጫ ቦርድ። ምርጫ ቦርድም ይሄን ነገር አይመለከተኝም ማድረግ አትችሉም ብሎ ወሰነ። የፌዴራሉ መንግስት አንድ ያስጨርሰኝ አድምጫለሁ ስታወራ አባቴ። የፌዴራሉ መንግስትም ያንን ከለከለ። ኦኬ እነሱ ሲከለክሉ ለምርጫ ቦርድም የተመለሰላቸው መልስ ማድረግ አትችሉም ከፌዴራሉ መንግስት ጋር እንደሆነ ማለት ነው። ስለዚህ ምንድነው ማድረግ ያለባቸው? የራሳቸው ህግ አላቸው፣ የክልል ህግ፣ የራሳቸው ምክር ቤት አላቸው፣ የክልል ምክር ቤት። በዛ የክልል ምክር ቤት ተገናኝተው ውሳኔ ማሳለፍ ነው ያለባቸው። ሶሪ አውሩ መጣው አንድ ደቂቃ። ኤኒዌይስ አሁን ባልከው ላይ ትንሽ ነገር ለመጨመር ወይም ለማስተካከል
የኢትዮጵያ ትልቁ ስልጣን የፌዴሬሽን ምክር ቤት ነው ስልጣን ያለው የፌዴሬሽን ምክር ቤት ነው ለምርጫ ቦርድ ስልጣን የሚሰጠው በቃ እዚህ ጋር ነው የትግራይ ምርጫ የተበላሸው ማለት ነው just like that አሁን ለኦብሳም ላይ ውርቃም ካላችሁ እንድትመልሱት የምፈልገው ሲምፕል ጥያቄ ነው የምጠይቃችሁ አንድ በአዋጅ የተቋቋመ ሊያውም ያሁኑ ቀሳውስት ባልተወለዱ ሰዓት አብዛኞቹ ያሁኑ ጳጳሳቶች ምናምን ወይ አልተወለዱ ወይ የመጀመሪያ 10 ዓመት 15 ዓመት አልሞላቸው ይሄ አዋጅ ሲቋቋም አንድ መንግስት ህገ መንግስት ላይ ምሎ ስልጣን የሚይዝ መንግስት በአዋጅ የተቋቋሙትን ሁሉንም ኢንስቲትዩሽኖች ፕሮቴክት የማድረግ ግዴታ አለበት ስለዚህ why is not the government is protecting ይሄንን ኢንስቲትዩሽን ፕሮቴክት ለማድረግ ለምን ፌል አደረገ እያንዳንዱ ስራ መጀመሪያ ህገ ወጥ ነው በሚለው እንስማማ because አንድ ኦሬዲ ሊጋል የሆነ ኢንስቲትዩሽን ባለበት ሊጋል የሆነ በአዋጅ የተቋቋመ ሲኖድ ባለበት ከሱ ፍቃድ ውጪ መንቀሳቀስ ባይዘው ቤተክርስቲያን መክፈት ራሱ አይቻልም ቤተክርስቲያን ለምሳሌ ማዘዝ ቤተክርስቲያኑ ራሱ ከሾማቸው ሰዎች ውጪ ይሄ ሲኖዶስ ማህተም ካሳረፈባቸው ሰዎች ውጪ መሾም እንጂ የሚቻለው ኢቭን የነሱን ለማጽናት የግዴታ ምን ያስፈልጋል የዋናው ሲኖድ ፍቃደኛ አሁን እኮ ዋናው ሲኖድ እኮ አላቃቸውም ሌቦች ናቸው እኮ ከኔ ውጪ ናቸው ካለ መብቱ ነው አንድ ለምሳሌ ፌደራል መንግስት አለ ደመቀ መኮንን ከፋኝ ብሎ ለብቻው ወጥቶ ኢትዮጵያን አስተዳድራለሁ ብሎ የራሱን መንግስት ቢያቋቁም ወይ የራሱን እንቅስቃሴ ቢጀምር እና አብይ ወጥተው ፓርላማ ውስጥ ሄደው እና አብይ ካቢኔት ኦፍ ሚኒስተርስ ኢንቮልቭ የሚያደርግበት ፓርላማ ወይም የካቢኔት ኦፍ ሚኒስተርስ ወጥቶ ደመቀን አላምንበትም ወጥቷል ከተባለ የካቢኔት ኦፍ ሚኒስተርስ ፓወር መብት ይሰጣቸዋል ሲኖዱም መብት ሰጥቶታል ህጉን ይሰጣል ሲኖዱን ያላቀውም ካለ አንድን ቄስ መንግስትም ያንን ማስከበር መቻል አለበት ቢኮዝ ሲኖዱ መሳሪያ የለውም ስለዚህ ነገም ለምሳሌ ኦሮሚያ ሲኖድ እንደዚህ ኦሮሞ እንቅስቃሴ ውስጥ ያሉት ለሁለት ለሶስት ደግሞ ተከፍለው ቢጣሉ በቃ በዚሁ ዲስኢንቴግሬት ወይ ዲጀነሬት እያደረገ ይሄዳል ማለት ነው ሶ እኔ ማይ ኩዌስችን መንግስት ለምንድን ነው የሲኖዱን ፓወር በውስጡ ያሉ ሰዎች ሊያውም ተጣልተው ሲኖዱ እኮ በቃ አላቃቸውም ማለት እዚህ ባይዘው እኔ ይሄን ክርክር ያመጣው ሲኖዱ አላቃቸውም ስላለ እነዚህን ሰዎች ሲኖዱ አላቃቸውም ይሄ ምንድነው የሚባለው ኤክስ ኮሙኒኬት ባያደርጋቸው ኖሮ I won't be bringing this argument አላቃቸውም ካለ አላቀውም ያለው ቄስ በሲኖዶሱ መዋቅር ስር የሚተዳደሩ ቤተክርስቲያኖች ውስጥ የመግባት መብት የለም ልክ አንድ ፕሮቴስታንት እንደገባ አንድ ሙስሊም እንደገባ ወይም አንድ ኖርማል አህዛብ ሰው እንደገባ ሶ መንግስት ይሄንን ህግ ለምንድን ነው ማያስከብረው በደላለ ምናምን ከዚህ በኋላ ነው ከህግ በኋላ ነው ማይንድ ዩ ሀብታም ኢትዮጵያኒስቶች የዜጋ ፖለቲካ አራማጆች ደስ አይላችሁ ማለት we are not represented ብለው ያስባሉ በኢትዮጵያ ፖለቲካ ውስጥ አይደል እነዚህ ሰዎች አልተወከልንም ብለው ስላሰቡ የራሳቸውን መንግስት አሜሪካ ውስጥ ማቋቋም ይችላሉ ወይም ኢትዮጵያ ውስጥ ማቋቋም ይችላሉ አሁን አንተ በዓለማዊው ህግና በመንፈሳዊው ህግ መሀል ያለው እኔ ህግ ነው እኮ ማውራት እኮ አልኩ እኔ ህግም ከሆነ ስለ ህግም ከሆነ ሰዎች የቡርቃ ዝምታ እንኳን ደህና መጣ አሁን የምናወራው በቻልነው አቅም አንዳችን ለአንዳችን ደቂቃ እየሰጠን የምናወራው በጣም ደስ ይለኛል ስለዚህ ትልቁ ውይይታችን ርዕስ እንዲሆን የምፈልገው ሲኖዶሱ ላይ የተደረገው ነገር አንደኛ ለምን አንድ ብሔርን ብቻ አስቆጣ ከአንድ ብሔር ብቻ ምእመን የሆኑ ሰዎችን ለምን አስቆጣ በጣም በርካታ የሆኑ ሰዎች በሺዎች የሚቆጠሩ በመቶ ሺዎች የሚቆጠሩ ሰዎች እነዚህን አባቶች ሲኖዶሱ ጭምር አላቃቸውም ያላቸውን አባቶች ወጥተው እየተቀበለ ነው የሚገኘው ኦሮሚያ ላይ የተለያዩ ቦታዎች ላይ የሚቃወሙት ራሱ የኦሮሚያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኦሮሚያ ውስጥ ያሉ የተዋሕዶ ቤተክርስቲያን ውስጥ ራሱ የሚቃወሙ ሰዎች ማንነታቸው ሲገለጥ አሁን ሻሸመኔ ላይ ሞተ የተባለው ኦሮሞ ነው ብሎ ነው የሚነገር ያለው አይደሉም ኦሮሞዎች አይደሉም እኛ አጣርተን ሁሉን ነገር አጣርተን ቤተሰቦቻቸውን አጣርተን ከደቡብ ከተለያዩ አካባቢ መሆናቸውን አጣርተን ይዘናል መረጃ የኦሮሞ ሰዎች የኦሮሞ ተዋሕዶ ልጆች ተቃውሙ ነው ብሎ ሲናገር ያለው ዞሮ ግን አሁን እየተደረገ ያለው ነገር የሲኖዶሱን ህግ የጣሰ ሳይሆን ቤተክርስቲያን ኦሮሚያ ውስጥ ፈርሳለችና ምእመኑ ከቤተክርስቲያን ሸሽቷልና ኦኬ ይሄንን ለማስከበር ሲኖዶሱ ይሄንን ነገር ያሟላ እንደዚህ አይነት ችግር አለ ብሎ ኦሮሚያ ውስጥ ያሉ አባቶች
ከሌላ ቦታ የመጡ አባቶች ጥያቄ ያቀረቡ ለሲኖዶሱ። ጥያቄ በሚቀርብበት ጊዜ ሲኖዶሱ ይህን ነገር ሊቀበል አልፈልግም። እነዚህ አባቶች ታዲያ ምን አደረጉ? እንደ ትግራይ ቅድም ስላነሳህልኝ እንደ ትግራይ የራሳቸውን ሲኖዶስ አቋቁሞ ምርጫ ማድረግ ሳይሆን እዚህ ጃልመሮ ይችላል ማለት ነው። ኦሮሚያ ማስተዳደር አሁን መሮ በቂ እውቀት ካለው ሃይማኖታዊ እውቀት ካለው ምን ችግር አለው? ኦሮሚያ ክልል ኦሮሚያ በህግ የተመረጠው ያው ምርጫው ትክክል አይደለም የራሱ ኢሹ ቢኖረውም ግን ኦልሬዲ ማንዴት የተሰጠው የኦሮሚያ ክልላዊ መንግስት አለ። ህገ መንግስቱ ሪስፔክትም አክሴፕትም ያደርገው መሮ ልክ አሁን እንዳልከው አንተ ተቀባይነት አላቸው ነው ያልከኝ። ሶ ኢፍ ተቀባይነት ኢዝ አ ሪዝን ፎር ዩ ቱ ኦርጋናይዝ አን ኢንስቲትዩሽን ኦር ቱ ቻሌንጅ አን ኢንስቲትዩሽን ቴን መሮ ለምን ጫካ ውስጥ መከራውን ይበላል? በቂ ተቀባይነት አለው። ቢያንስ በትንሹ ወለጋ ላይ ተቀባይነት አለው። ሂካን ክሌም የኦሮሚያ መንግስት ነኝ ብሎ ታክስ መሰብሰብ የመሮ ጥያቄና የአባቶች ጥያቄ እጅግ የሰማይና ምድር ያህል የሚራራቁ አሁን እሱ ሳታው ቀርታ አይደለም። እዚህ ውስጥ ሙስሊም እንሆን ክርስቲያን ነው ምን አንዴ ማስተካከያ ብናደርግ ይቅርታ አድርጉልኝ። ይሰማል አብቴ? ይሰማል። ቀጥል ቡርቃ። ኔትወርኩ እየተቋረጠ መስሎኛል። ሀብታሙ ይሰማል አብቴ? ኦኬ ጎይ ቀጥል። የቡርቃ ዝምታ ይሰማል። እኔ ይሰማል። አይሰማችሁም? አሁን ይሰማል። አሁን አንድ ነገር መረዳት ያለባችሁና መስተካከል ያለበት ነገር ምን እንደሆነ ታውቃለህ? ሲኖዶስ አላቃቸውም ያላቸው አካላት አይደሉም። እነዚህ አካላት በመጀመሪያ ደረጃ ከማወቅም አልፎ ውግዘት ነው ያካሄደው። አላቃቸውም ሳይሆን ያለው ማለት ነው። ውግዘት ሲያካሄድ ቡርቃ ዝምታ ኔትወርክ እያስቸገረው ይመስለኛል። ሀብታሙ አንድ ጥያቄ መጠየቅ እኔም አንድ አናሊሲስ ለመስራት ጥያቄ መጠየቅ ስላለብኝ ሀብታሙ አንድ ጥያቄ ልጠይቅ እስኪ። እሺ ጎይ ካለ እሱ ያውራና ከዛ እንቀጥላለን። ችግር የለም። አይ ዝም ሲል ጊዜ ነው ለዛ ነገር አለኝ። ሀብቴ አይሰማችሁም? ሀብቴ አሁን መጣ እንደገኘ አሁን ምን እንደጋማ ቲዮፊ ኦኬ። አሁን ያልኳችሁ ምን እንደሆነ ታውቃላችሁ? ማስተካከያ እንድታደርጉ የፈለግኩትኝ ነገር ሲኖዶስ አላቃቸውም ብሏል ወይም ሲኖዶስ የማያውቃቸው አካላት የሚለውን ነገር ማስተካከያ ያደርጉት። ከማወቅ አልፎ በሃይማኖታዊ በዶግማና በቀኖናው መሰረት ውግዘት ነው ያካሄደው። ውግዘት ደግሞ ለምታውቀው ሰው ሃይማኖታዊ ስርዓት ለዛ ነው የሚያቋርጠው እያሉኝ ነው። ታፕታፕ ነው ኮፒ ሊንክ እንደዛ ነገር አድርጉ፣ በደንብ እንዲሰማን ሁላችሁም እዚህ ጋር ያላችሁ ታፕታፕ ኮፒ ሊንክ ምናምን የሚባለውን ነገር አድርጉ። እኔ ብዙም አላውቅም ይሄንን ቲክቶክ እና ለዛ ከሆነ የሚቋረጠው እና ያንን ውግዘት ሲያካሂዱ እዚህ ጋራ ነው ነጥቡ መያዝ ያለበት። ውግዘት ነው የተካሄደው እነዚህ አባቶች ላይ። እነዚህ አባቶች ውግዘት እነሱ ላይ ውግዘት እንዲደረግ ያነሳው ፖይንት ምንድን ነው? ለውግዘት ሲኖዶሱን ቋሚ ሲኖዶሱን ለውግዘት ያበቃው ምንድን ነው የሚለውን ነጥብ እናንሳ። ሰዎቹን አያውቋቸውም፣ ህጋዊ አይደሉም ምናምን የሚለውን ነገር ለጊዜው ብንተወው ጥሩ ነው። ምክንያቱም አውቀዋቸው ውግዘት ስላካሄዱ ማለት ነው። ከዛ ባለፈ ጥያቄያቸው ተገቢ ነው ተገቢ አይደለም፣ ወይም የክልሉ መንግስት ወይም የተመረጠ የሀገር መንግስት ለምንድን ነው የሃይማኖት ተቋማትን ፕሮቴክት የማያደርገው ለምትለኝ፣ ህገ መንግስቱ ላይ በስነስርዓት ተቀምጧል። ስለ ሰርቅ ምንድን ነው ሃይማኖት በመንግስታዊ መዋቅር ጣልቃ አይገባም፣ የመንግስት አሰራር በሃይማኖት ተቋም ጣልቃ አይገባም የሚል በስነስርዓት ህገ መንግስቱ ላይ ተቀምጧል። ይሄ ሰኩላሪዝም የሚባለው ነገር ምናልባት ከተረዳ ነው ማለት ነው። በዛው ልክ መገንዘብ ያለብን ነገር ደግሞ ምን እንዳለ ታውቃላችሁ? ህገ መንግስትን እዚህ ጋር እያነሳን ጥያቄ ማድረግ የለብንም። ቤተክርስቲያን በፍትሐ ነገስት እንጂ በህገ መንግስት አይደለም የምትተዳደረው። ፍትሐ ነገስት ህገ መንግስት 1987 ላይ ህገ መንግስት ረቆ ሀገር ከመመራቷ በፊት ህገ መንግስት ወይም ደግሞ እንደ ሀገር መተዳደሪያ ይሆን የነበረው ፍትሐ ነገስት ነው። በፍትሐ ነገስት ነው እንግዲህ ዘውዳውያን ስርዓቶች ሹመት፣ ስርዓተ ሲመት እንኳን ሲካሄድ የነበረው። የቤተክርስቲያን በሮች ይከፈቱ ኦር ቤተክርስቲያን ለዓለም ግብር አትገብርም፣ ዓለም ለቤተክርስቲያን ግብር ይገብር
የተለያዩ ህጎች ፍትሐ ነገሥት ላይ ነው በስርዓት ተቀምጠው ያሉት ማለት ነው። ስለዚህ አሁን ሲኖዶሱ ወይም ደግሞ ክልሉ ላይ ወይም ሀገሪቱ ላይ ለተፈጠረ ነገር መንግስት መሀል ገብቶ ጣልቃ ገብቶ ማስቆም አለበት የሚለው ነገር እንደ መንግስት በህዝቦች መካከል ለሚደረግ ነገር ለቁርሾ ሊሆን ይችላል። ከዛ ውጭ ግን በህገ መንግስትና በፍትሐ ነገሥት የምትተዳደር ተቋም ህገ መንግስት ሀገርን ያስተዳድራል። ቤተ እምነቷ ደግሞ በፍትሐ ነገሥት ነው አንድ ይቅርታ ቡርቃ ምናልባት ዲያቆን ኃይለ ሚካኤል ታደሰ መጥተዋል ብዬ አስባለሁኝ እና እስቲ ገስት ልከው ከሆነ ገብቶ ስለማያውቁ ላይቭ ላይ ገስት ልከው ከሆነ ቼክ አድርግልኝ፣ ካልሆነ ደግሞ እስቲ ሁላችሁም ሼር አድርጉላቸውና ይምጡ። ይቅርታ ቡርቃ አቂላ በደንብ ሊያብራሩለት ይችላሉ ብዬ ስለማስብ እሳቸው ቢገቡ የተሻለ ነው የሚሆነው። በሁለት በምድራዊውም ህግ በቤተ ክርስቲያኒቷ ህግም እሳቸው የቅርብ ሰው ስለሆኑ ነው። ኢላላ ነሞትኒ ኬኛሞ ፈጀጀኒ ሂንታይና ሀገስኒ ደንዳሀሜቲ ስክሪኒ ሬባ አካ ኢሳኒት ሬበን ኒ ቤክቱሚ አካ ሳኒት ኮፒ ሊንኪ ቆፈ ሚሊነሜ ከገሸን ኒ ቤክቱሚ ሰኒፉ ሰነጎቹራ ዱበትን ጀዲና ማና ጉዲሳ ነቦዴ መጥተዋል። በርሲሳን ዱፌራ ነቲ ፈካቴ 8 ቁጥር ሀብቴ ለኮሰ ሰደ ከንቱ ካን ቁጥር የሳቡትን አስገባቸው፣ ኢንቫይት አድርጋቸው። የስ ኦኬ እንግዲህ ኦኬ። ስለዚህ አሁን ስቀጥልልህ መንግስት ለምንድን ነው ጣልቃ ያልገባው የሚለውን ነገር መንግስት በሃይማኖት መሀል ጣልቃ እንደማይገባ፣ ሃይማኖት በመንግስት ምክንያት ወይም በመንግስት ስራ ጣልቃ እንደማይገባ በመንግስት ላይ ተቀምጦ ነው ያለው። መንግስት አንዴ ጻፉ ካሉ መምህር ለኮሰ ሰዴት እና ያንን ነው አሁን ላገኛቸው አቆራረጥ ነው እኔና ችግር አረ እንግዳ እንቀበል ብዬ ነው። አራራኮን ቀቡ ችግር የለውም። ባለቤቱም እሱ ስለሆነ በደንብ ስለሚያውቀው አሪፍ ነው። ስፔሻሊ የህግ ኖ ባለቤቱ የኦሮሞ ህዝብ ነው። ባለቤቱ እሱ ነው ሳይሆን ባለቤቱ የኦሮሞ ህዝብ ነው። እሱ ደግሞ የኦሮሞ ህዝብ ድምፅ ነው። ህግም ስለተማረ ብዬ ነው ባይዘው ሌላ አይደለም። በጣም ጸባይኛ ሆናል ደግሞ አቂላ። እኔ የቆየ ወዳጄ ነህ። አሁን ስሳን ጠቅሰው አላልፍም ደግሞ እንደዚህ መልከ መልካም አትመስለኝም ነበሩት። ለማንኛውም እስቲ በርሲሳ ለሚካኤል በርሲሳ ዮጅራት ተነስጀለት ለኮሰ ሰዴ በርሲሳ ፊ ፕሊስ በርሲሳ ለኮሰ ሰዴ እሴን ዮኪን ሞ በከ ገስቲ ጀቱ ሰነቲ መልቲ ገስቲ በከ ጀቱ ሰነ ጡቃቲ አሴን ነሙ ኃይለ ሚካኤል ውድ ቢ ግሬት ለመሰላችሁ ልጁ መቀሌ ዩኒቨርሲቲ ነው የጨረሰው፣ ህግ ነው የተማረው። አይኖ አብረውት የተማሩት ልጆች ምናምን እና አይኖ ሜቢ ኢምፕረሰን ደፊት ኤርጊፊ አክሰፕት ጎዳይ ኤርጌፊ እንጅራ አይ ቲንክ የስ ናሞን ጅርተን ሁንዱሞ ሆርዶፋኒ በርሲሳ ኃይለ ሚካኤል በገነጋር አኑፍተኒ ሀብታሙ ዳጅኒን ስርቢት ወልቤክቱ ሀብታሙ አፌሪን እንግዲህ ሁላችሁም በመምህር ኃይለ ሚካኤልን የማታውቁ ሰዎች ካላችሁ መምህር ኃይለ ሚካኤል ማለት አሁን በአዲሱ በተቋቋመው የአባቶች የብሔር ብሔረሰቦች ስብስብ ላይ እስካሁን በቃ ናቸው። በዓለማዊውም በመንፈሳዊውም እያሉበት የኦሮሞን ጥያቄ ለረጅም ጊዜ ሲያደርጉ በነበረበት ማንም ሰው ኦሮምኛ በማይናገርበት ጊዜም በአፋን ኦሮሞ በተለያዩ ቦታዎች ላይ እየዞሩ ሲያስተምሩ የነበሩ ወንድማችን አባታችን ናቸው። እንኳን ደህና መጣችሁ፣ እንኳን ደህና መጡ መምህር ኃይለ ሚካኤል። እንኳን ደህና ጠበቃችሁ ሁላችሁም። እናመሰግናለን። አንድ ወንድማችን ቅድም ሲያነሳ የነበረው ሀሳብ ነበር። ኢንስቲትዩሽን ናት ብላችሁ ታምናላችሁ? ሲኖዶስ ራሱን የቻለ ኢንስቲትዩሽን ነው። ኢንስቲትዩሽን እያለ ስላኮረፋችሁ ብቻ ኢንስቲትዩሽን መገንባት ይቻላል ወይ? ህግ አይከለክልም ወይ? ይህንን ነገር እንዴት የምታምኑት የሚል ሀሳብ አንስቷል። ምን ይላሉ እዚህ ላይ? በመጀመሪያ እንደ ኢንስቲትዩሽን አለ ለማለት ሌጋል ፐርሶናሊቲ ሊኖር ይገባል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ይሄ ስፒሪቹዋል ፐርሶናሊቲ ነው እንጂ ያላት ሌጋል ፐርሶናሊቲ የላት።
ስለዚህ ምንም አይነት ኢንስቲትዩሽን አልተደረበም። ክሌም ለማድረግም ራሱ መጀመሪያ